የሚወስዱት ድራግ የሚወስዱት ምግብ አሁን ከኛ ጥናት የምናየው ሬሳ ሁሉ መቼ ከሆስፒታል የወጣውን እንመዘግባለን እኛ በምን ሞተን ብለን እንጠይቃለንና ሄፓታይተስ በጣም በዝቷል። አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ ጉበታ። እንግዲህ ምንድነው እሱ ይሄንን የሚያስተላልፈው? ከሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል፣ ሆቴሎቹ ያስተላልፋሉ፣ ስጋ ቤቱ ሄፓታይተስ ያስተላልፋል፣ እጁ ይቆረጣል፣ ደሙ በቃ እንደዚህ አድርጎ በምግብ ቤቶች ነው ህዝቡን ያበላሸው። ስለዚህ ምግብ ቤቶቻቸውን ይቆጣጠር። ጤና ቢሮ ምን ይሰራል? እኔ አልበላም፣ ይሄጄ ሳይበስልም መብላት ትክክል አይደለም። ብዙ ልናወራ እንችላለን በዚህ በጤና ዙሪያኛ ያጠና ነው ብዙ ጥናት አለ። የኩላሊቱ ደግሞ የሚጠጡት ውሃ፣ ሰላጣው፣ የአትክልቱ ምክንያቱም የቆዳ መርዝ ከላይ ጀምሮ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት፣ ግን ውስጡ የተመረዘ ነው። ያ ናይትሮጅኑ ከፍ ይላል ሰውነት ውስጥ። ስለዚህ አንጀቱን ያ ኩላሊቱን ዳሜጅ ያደርገዋል፣ ከአቅም በላይ ይሆንበታል። እንደዚህ ያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታየው። ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል። እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም፣ ሞተ። ምንም ከአቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል። በአመጋገብ ማዳበሪያው ተበላሽ ማበደው ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው። አመጋገቡ ነው፣ ዘይቱ ነው። ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው? ስለዚህ የሚጠጡት ሆቴል ወተት እንትን ነው ኤክስፓየርድ ያደረገ ነው። የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው። እና በቃ ተዘምቶብናል። ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው። እና መንግስት እንደ መንግስት ደረጃዎች ምዳቤ ጥራት ቁጥጥሩን በጣም መከታተል አለበት። እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን አያስደርሱንም። WHO እኮ እኛን ይፈልገናል፣ እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይም እነሱ WHO ዶክተሮች የሚጠሩት ለአበል ነው። እኛ አበሉን አንፈልግም፣ ግን ምን ፈልገውን እንኳን የመናገር መብት የለንም። ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ። እዛ ነው ሌብነቱ ያለው፣ እዛ ነው ህዝብ የሚያልቀው። ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። እዚህ አሰብ ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው። እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናልኛ። እና ዘይቱ መርዝ ነው የሚገባው። ይሄ መተላለፍ ያለበት ይመስለኛል። የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል። ድሮ የኑግ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር። ድሮ የሰሊጥ ዘይት ይሸጥ ነበር። እቤም በሰላም ከላሞች ነበር የምናገኘው። አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል። እና መድኃኒት ቁጥጥር፣ ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ። የታጠቀው ትጥቅ ዘመናዊ ነው፣ መንግስት ያምነዋል። ስር ድረስ ገብተን ነው የምንከታተላቸው። አጥፊዎች ናቸው። ስርዓት ዝርጋታ ያስፈልገዋል መንግስታችን። አሁን የስርዓት ዝርጋታው አርቲፊሻል በየሳምንቱ የሚቀያየር ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ እና አትፍሩ፣ እግዚአብሔር አለ፣ ፈጣሪ አለ።